እንግዲህ ወደ 19ኛ ክፍለ ስንመጣ የመጀመሪያው የዓለም ጦርነት በጣም አስከፊ ወደሆነ አዲስ ምዕራፍ ገባ። ያው ጦርነቱ ቶሎ ያበቃል፣ በድል እንመለሳለን የሚለው ተስፋ በቃ ሙሉ ለሙሉ ጠፍቶ ነበር። ይልቁንስ ሁሉም ወገን በኢንዱስትሪ በበለጸገው የጦርነት አስከፊነትና በቦይ ውጊያ መቀሳቀስ ውስጥ ተዘፍቆ ነበር። ፈረንሳይን ደም ማፍሰስን እናዳክማታለን። ይሄ እውነት ለመናገር በጣም አስደንጋጭ ቃል ነው። የጀርመኑ ጄኔራል ኤሪክ ቮን ፋልኬንሃይም የተናገረው ይህ ንግግር የ1960 የጦርነት ስትራቴጂ ምን እንደነበር በደንብ ያሳያል። ነጥቡ መሬት መያዝ አይደለም፣ በፍጹም ዋናው ግብ የጠላትን የሰው ኃይል ማሟተት ነበር። እና የሰኞው የ1916 አዲሱ የጦርነት ምክንያት ይሄው ነበር። የመዳከም ጦርነት ይሉታል። ድል የሚመጣው በሆነ ብልሃተኛ ወታደራዊ እንቅስቃሴ አይደለም። ይልቁንስ ጠላትን በሰውም በቁሱም ኃይል ቀስ በቀስ በማሟጠጥ በማድቀቅ በመጨረሻም እንዲነበረከክ በማድረግ ነው ብሎ ያምን ነበር። እሺ፣ አዲስ አይነት ጦርነት በ1916 መጀመሪያ ላይ የነበረው ሁኔታ እንግዲህ በ1916 መጀመሪያ ላይ ሁኔታው ምን ይመስል ነበር? እስኪ በጦር ግንባሮችም ሆነ በአገራት ውስጥ የነበረውን ሁኔታ እንመልከት። ያው ግጭቱ ሁሉንም ነገር ወደ ረጅምና በጣም አድካሚ ትግል ቀይሮት ነበር። እንግዲህ ጦርነቱ በሁሉም መስክ ላይ ተጽዕኖ ያሳድረ ነበር። በጦር ግንባሮችን ጀምር። በምዕራባዊ ግንባር ወታደሮች በቦይ ውስጥ ተቀዛቅዘው ደም እየተፋሰሱ ነበር። በአገራት ውስጥ ደግሞ የባህር ላይ ገዳዎች የምግብና የነዳጅ እጥረት አስከትሎ ነበር። እና ይህን ክፍተት ለመሙላት ምን ተደረገ? በሚሊዮኖች የሚቆጠሩ ሴቶች ወደ ፋብሪካዎች ገቡ፣ የጦርነቱን ማሽን መደገፍ ጀመሩ። እሺ፣ የስጋ መፍጫዎቹ ቬርዳንና ሶም። አሁን ደግሞ የመዳከም ስልቱ ወደ አስፈሪ ሁኔታ ወደ ተለወጠበት ቦታን ሄድ፣ ወደ ምዕራባዊ ግንባር። ይህ ግንባር የሁለት ግዙፍ እልቆቶች መድረክ ነበር። ስለ ቬርዳን ስናወራ የውጊያው አመክንዮ በጣም ጨካኝ ነበር። እውነት ለመናገር የጀርመኖች ግብ ቦታውን መቆጣጠር ብቻ አልነበረም። ዋናው ዓላማቸው የፈረንሳይን ጦር ወደዚህ የስጋ መፍጫ ውስጥ መሳብ ነበር። ከዚያም ሊቋቋሙት የማይችሉት የሰው ኃይል ኪሳራ በማድረስ ሞራላቸውን ሙሉ በሙሉ መስበር። ይሄ ነበር እቅዳቸው። እንግዲህ እነዚህ ሁለት ግዙፍ ውጊያት ቬርዳን እና ሶም የአንድ ሳንቲም ሁለት ገጽታዎች ናቸው ብንል ይቃላል። በቬርዳን ጀርመን ዋና ዓላማዋ የፈረንሳይን ጦር ደሙን ማድረቅ ነበር። በምላሹ ደግሞ ብሪታንያና ፈረንሳይ በሶም የጀመሩት ውጊያ ዋና ዓላማ በቬርዳን ላይ ያለውን ጫና ማቃለል ነበር እና ውጤቱ በጣም አስከፊ ነበር። በሁለቱ ውጊያዎች ብቻ በአጠቃላይ ወደ 2 ሚሊዮን የሚጠጋ ሰው ሞቷል ወይም ቆስሏል። 57,000። ይሄ ቁጥር በሶም ውጊያ የመጀመሪያው ቀን ብቻ በአንድ ቀን ብቻ በብሪታንያ ጦር ላይ የደረሰው የጉዳት መጠን ነው። ይሄ በብሪታንያ ወታደራዊ ታሪክ ውስጥ እጅግ የከፋው ቀን ተብሎ ነው የሚታወቀው። እሺ፣ ለ5 ወራት በዘለቀው የሶም ውጊያ አጠቃላይ የደረሰውን ኪሳራ ስናይ ከ1 ሚሊዮን በላይ ነው። አስቡት እስኪ፣ ከ1 ሚሊዮን በላይ ሰዎች። በቨርዳን በኩል ደግሞ ወደ 715,000 የሚጠጋ ሰው ተጎድቷል። እነዚህ ቁጥሮች በምዕራባዊ ግንባር ላይ የነበረውን የእልቂት መጠን በደንብ ያሳያሉ። እሺ፣ ታዲያ ይህንን የቦይ ውጊያ መቀዛቀዝ መስበር የሚችል አዲስ ቴክኖሎጂ ይኖር ይሆን? በ1916 ለመጀመሪያ ጊዜ አንድ አዲስ መሳሪያ ወደ ጦር ሜዳ ገባ። ያው ታንክ የተባለው አዲስ መሳሪያ የተዋወቀው በዚህ ጊዜ ነበር። ዋና ዓላማው በጠላት ቦች ውስጥ ያሉትን የመትረየስ ተኳሾች ሰብሮ ማለፍ ነበር። ነገር ግን በመጀመሪያው ሙከራ በቁጥር በጣም ጥቂት ስለነበሩና ብዙ የቴክኒክ ችግሮች ስለነበሩባቸው የሚጠበቀውን ለውጥ ማምጣት አልቻሉም። የወደፊቱን ያሳየ ነገር ነበር። በ1908 ግን ጨዋታውን አልቀየረም። እሺ፣ በእውነተኛው የዓለም ጦርነት ግጭቱ ሲሰፋፋ ግን 1918 ማለት ምዕራብ አውሮፓ ብቻ ማለት ነው። ጦርነቱ እውነተኛ ዓለም አቀፋዊ ባህሪ እየያዘ ነበር። ከሩሲያ እስከ መካከለኛው ምስራቅ ድረስ አዲስ ግንባሮች ተከፍተዋል። በምስራቅና በባልካን ግንባሮች የነበሩት ክስተቶች በደንብ ተያያዙ ነበር። እስኪ አንድ ምሳሌ እንመልከት። የሩሲያው ብሩሲሎቭ ጥቃት ያስገኘው ስኬት ሮማንያ በድፍረት ጦርነቱን እንድትቀላቀል አደረጋል። ይህም ግጭቱን የበለጠ አስፋፋው። በመካከለኛው ምስራቅ ደግሞ ጦርነቱ ለወደፊት ግጭቶች መሠረት የጣለ ነበር። ብሪታንያ ለአረብ መሪዎች ከኦቶማን ግዛት ነፃ የሆነች ሀገር ቃል ገባችላቸው። በሌላ በኩል ግን በድብቅ ከፈረንሳይ ጋር ያንን ክልል ለማከፋፈል የሳይክስ-ፒኮ ስምምነትን ተፈራረመች። ይህ እንግዲህ ለወደፊት ክህደትና አለመተማመን ትልቅ በር የከፈተ ነበር።
በባህር ላይ ደግሞ የጁትላንድ ውጊያ ነበር፣ የጦርነቱ ብቸኛው ትልቅ የባህር ኃይል ግጭት። ውጤቱ ትንሽ ግራ የሚያጋባ ነው። ብሪታንያ ከባድ ኪሳራ አስተናግዳለች። ግን ከዛ ውጊያ በኋላ የጀርመን የባህር ኃይል ዳግመኛ ሊገዳደራቸው አልሞከረም። ስለዚህ የብሪታንያን የባህር ላይ የበላይነት አረጋግጧል ማለት ይቻላል። እሺ፣ በጦር ሜዳዎች የሚፈሰው ደምና መቀዛቀዝ በሀገራት ውስጥ ከፍተኛ ጫና ይፈጥር ነበር። ህብረተሰቡም ሆነ ፖለቲካው መሰንጠቅ ጀምሮ ነበር። የጦርነቱ ጫና በሁሉም ቦታ መታየት ጀምሮ ነበር። ለምሳሌ ብሪታንያ በታሪኳ ለመጀመሪያ ጊዜ ወታደራዊ ግዳጅን አስተዋወቀች። ይህ ትልቅ ነገር ነው። በተመሳሳይ ጊዜ ደግሞ በአየርላንድ የፋሲካ ዓመፅ በብሪታንያ አገዛዝ ላይ ተቀሰቀሰ። እነዚህ ሁሉ ነገሮች የህብረተሰቡ ትዕግስት እየተሟጠጠ እንደነበር በግልጽ ያሳያሉ። የ1916 ውድቀቶችና ጫናዎች መዘዝ ይዘው መጡ። በብሪታንያ፣ በፈረንሳይ እና በኦስትሪያ ሃንጋሪ የነበሩ መሪዎች ስልጣናቸውን ለቀቁ። ይህ የሚያሳየው ህዝቡና መንግስታት በጦርነቱ አመራር ላይ እምነት እያጡ መምጣታቸውን ነበር። እሺ፣ የ19 ዓመቱ ውጤት። ስለዚህ ከዚህ ሁሉ ደም መፋሰስ በኋላ የ19 ውጤት ምን ነበር? ዓመቱ ሲያልቅ ጦርነቱ በምን ሁኔታ ላይ ነበር? በሚሊዮኖች የሚቆጠሩ ሰዎች ከሞቱ በኋላ የጦር መስመሮቹ የተንቀሳቀሱት ጥቂት ኪሎ ሜትሮችን ብቻ ነበር። አስቡት፣ የዓመቱ ውጊያ የመጨረሻ ውጤት በቃ ከንቱነት ነበር። ጦርነቱም በቅርብ እንደማያልቅ ግልጽ ሆነ። እነዚህ አመክንዮ በዚህ ስሌት ከቀጠልን ጀርመን ከኛ በፊት የሰው ኃይሏን ታሟጣጣለች የሚለው አስተሳሰብ የጦርነቱን አዲስ ሁኔታ ያሳያል። ጦርነቱ ከጀግንነት ወጥቶ የኢንዱስትሪ ምርትና የህዝብ ብዛት ስሌት ሆነ ማለት ነው። የሰው ህይወት በቃ በቁጥር ብቻ መለካት ጀመረ። እና የአንድ ትልቅ ጥያቄ ያስነሳ፣ በሚሊዮኖች የሚቆጠሩ ሰዎች ከሞቱ በኋላና የጦርነቱ መጨረሻ በቅርብ በማይታይበት ሁኔታ ጦርነትን ማሸነፍ ማለት በእርግጥ ምን ማለት ነው? በዚህ አዲስ የሙሉ ጦርነት ዘመን ለድል የተከፈለው የሰው ህይወት ዋጋ ምን ያህል ከፍተኛ እንደነበርና የድል ትርጉም በራሱ እንዴት እንደተቀየረ እንድናስብ የሚያደርግ ጥያቄ ነው።